በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ የመጣሁት እዚህ አንድ ሱፐር ማርኬት አቅራቢያ ያለ ድንች፣ ሙዝ ምናምን ነገር ልገዛ ነውና በዛው ውስጥ ገብቼ ያሉትን ነገሮችና ዋጋቸው ምን ይመስላል የሚለውን ነገር ላሳያችሁ ነው። ሰብስክራይብ ያደረጋችሁ እና ዛሬ ትንሽ አየሩ ቀዝቀዝ ይላል። በጋ መጥቷል። በርግጥ ግን ትናንትናም ዘንቧል፣ ዛሬም ዘንቧል እና አየሩ ቀዝቀዝ ይላል። እንግዲህ እንደምታዩኝ ትንሽ ደረብ አድርጌያለሁ። ቅርብ ስለሆነ እዚሁ አካባቢ ነው። ወካ አድርጌ በ5 ደቂቃ በ6 ደቂቃ ደርሳለሁ። እዛ እስክንደርስ አንዳንድ ነገር ልበላችሁ። የመጀመሪያ ቀን ማለት ነው እዚህ እንደመጣው ከአየር መንገድ እስከ ቤት ድረስ ማለት ነው ስመጣ በቃ መንገዶቹ ቤቶቹ ምናምን እንዴት ደስ እንደሚሉ ማለት ነው። የሆነ በቃ አይደለ ካርቶን ፊልም ላይ የምናየው አይነት ነገር በቃ እንግዲህ ከኋላ ምን ትንሽ ይታያችኋል ብዬ አስባለሁ። በቃ ሲያማምሩ ማለት ነው። ከገባ በኋላ ማለት ነው አሁን ሀገር ቤት መብራት እንኳን በእርግጥ ብዙ አይደለም፣ ግን አንዳንዴ ይጠፋል አይደል? ውሃ በተለይ ብዙ ጊዜ የለም አይደል? ያው እያጣጣልኩ ምናምን ሳይሆን መጀመሪያ እንደመጣው ያስተዋልኩትና የወደድኩት ነገር ቢኖር በቃ መብራት አይጠፋም፣ እንደ ልብ ነው። ውሃ እንደ ልብ ነው። እሱን ወድጄዋለሁ። እና ዋይፋይ አለ። በቃ ቢል ብቻ መክፈል ነው የሚጠበቅባችሁ እንጂ በቃ ሁሉ ነገር እንደ ልብ ነው። በቃ ደስ ይላል። እሱ ነገር በጣም ወድጄዋለሁ። እና ከዛ በኋላ ደግሞ ወክ ምናምን ልውጣ አንዳንድ አካባቢ ላይ ምናምን ብለን ነው መጀመሪያ ቦታ ስንቀይርም የምናደርገው ነገር አይደል? እና ወክ እያደረኩኝ ምናምን አንዳንድ ነገሮችን አየው። እና የመጀመሪያ ቀን ግን ማለት ነው የሄድኩት የት መሰላችሁ? እዚህ አሁን የምወስዳችሁ ቦታ ማለት ነው ጃይንት በየሰፈሩ አለ፣ ብዙ ቦታ ነው ያለው። እና የመጀመሪያ ቀን ወጣ ማለት እንደጀመርኩ አካባቢ የሄድኩበት ሱፐር ማርኬት ጃይንት ነው። አሁን የምንሄድበት ማለት ነው። በየሰፈሩ ሁሉም ቦታ አለ። እኛም ደግሞ ደስ የሚለው ቅርብ ነው። 5 ደቂቃ ራሱ አይፈጅም። አሁን ራሱ ወጥቼ ልደርስ ነው። እና ሁለተኛ ደግሞ ሄድኩበት፣ ሶስተኛ ሄድኩበት እያለ የልብስ መሸጫም ይሁን ምናምን አሳያቸዋለሁ በኔክስት ቪዲዮ። እናንተ ብቻ ሰብስክራይብ አድርጉ እና ያው አዲስም እንደመሆኔ ደግሞ አበረታቱኝ። ሌላውን ደግሞ ባለፈው እንዳልኳችሁ የባለፈው ቪዲዮ ላይ እንደነገርኳችሁ ሀገር ቤት ሆነን የምናስበው ያህል አይደለም። በርግጥ ምንም የመጀመሪያው ቀን እንደመጣን ምናምን ደስ ይላል። አዳዲስ ነገር ምናምን ስንለምደው ግን ኖርማል ሆኖ ነው የምናገኘው። እና እንደውም ጭራሽ ሀገር ቤት ይናፍቀናል፣ ሰው ይናፍቀናል፣ ትርምሱ ይናፍቀናል። በቃ ብቻ መሰባሰቡ በተለይ ይናፍቃል። ቤተክርስቲያን ምናምን እንደልብ ነው። እዚህ ያን ያክል አይደለም። እና ብቻ የሆነ ምሬትን ብቻ ላወራባችሁ እና ከዚህ ያሉት ሀበሻን ኮሚኒቲ ጋር እንነጋገራለን። ከሀገር ቤት ሲመጡ ጠብቆ የመጡትን ያህል ነው ያገኙት ወይ እዚህ ከመጡ በኋላ የወደዱት ነገር ምን ነው፣ ያልተመቻቸውስ ነገር ከሀገር ቤት እንዲናፍቃቸው ያደረገውን እዚህ ያጡትን ነገር እሱን እንደዚህ የመሳሰሉ ነገሮች እንጠይቃቸዋለን። ከነሱ ምን ሰማ ይሆናል። በተረፈ ደግሞ እንዳልኳችሁ መልቲካልቸራል ምናምን ነገር እናያለን። እሱንም ያው አሁን እስካሁን ድረስ እንግዲህ በወጣሁበት 2 ነገር ነው ያየሁት። እስካሁን 2ቱ ላይ ሰራና ከዛ በኋላ አንዳንድ ቦታዎች እየጎበኛን ምን መለከት ይሆናል። ከዛ በተረፈ ደግሞ እንዳልኳችሁ አሁን ለምሳሌ አንድን ሰው ኢንተርቪው ስናደርግ እዚህ ጋር አስቆመን ለምሳሌ መመለስ የማይፈልጋቸው ጥያቄዎች ይኖራሉ አይደለ? ምንም ቢሆን የሚያቀን ሰው ምናምን ስለሚኖር መመለስ የማይፈልጉትን አይነት ጥያቄዎች ግን ትምህርት ልናገኝባቸው የምንችላቸውን ጥያቄና መልሶችን ደግሞ ቤታችን ሆነን እንድንማማር። ስለዚህ እነዚህን ጥያቄዎች ደግሞ በኩሽን ቦክስ ነው ልንጠይቅ የምንችለው። ፊታቸው መታየቱን የማይፈልጉ ይኖራሉ። ግን በቃ ጥያቄዎቹ ላይ ትምህርት እናገኛለን። ከነሱም መልስ ላይ እንደዛው ትምህርት እናገኝበታለን። ለኛም ህይወት የሚጠቅመን ነገር ስለሚሆን ማለት ነው። እና እነሱን ነገሮች ግን እንደዚህ ያልኳችሁ ነገሮች ግን ለመጀመር እኔ ዩቲዩብ ትንሽ ማደግ አለበት አይደል? ስለዚህ ሰብስክራይብ እያደረጋችሁ። ሌላው ደግሞ የረሳሁትን ሳልነግራችሁ ያው በርግጥ መኪና የለኝም፣ ግን የወደድኩት ደግሞ ሌላው ምንድነው
ፓርኪንግ በጣም በቃ ብዙ ነው ያለው ማለት አመቺ ነው። በቃ ፓርኪንግ ቦታ በደንብ አለ። እንግዲህ ጃይንት ያውና የሚታያችሁ ከሆነ እየደረስን ነው። እንዴት እንደሆነ አሁን ሰዓቱ ይገርማችኋል። ወደ 10 ሰዓት ሆኗል። በኢትዮጵያ 10 ሰዓት ቀን ማለት ነው። እና ግን አየሩ ጭፍቅቅ ብሏል። ትንሽ ቀዘቅዛል ምናምን። እኔ እጄን ራሱ እንደዚህ ሸፍኜ ነው ያለሁት። ግላብ አላረኩም እና ደርሰናል። ኔክስት ቪዲዮ ላይ ደግሞ እንዳልኳችሁ ደግሞ ልብስ መሸጫዎች ምናምን በቃ ያያዩዋቸው ብሏል። እየዞርኩ አሳያችኋለሁ። ዋጋቸውን ምናምን ነገር እናይበታለን። እና ጃይንት ይታያችኋል። ያው ጽሁፉ በቃ እዚህ ነው የምንገባው። የሚኒምስ እንግዲህ እስቲ ስንት እንደሆነ ጾም ነው። በእርግጥ አልገዛም፣ አይዟችሁ። 6 ብር ከ69 7 ብር በሉት በቃ። እና ጾም ሲሆን ደግሞ የምንጠቀመው ወተት ይሄ ነው። አልመንድ የሚባለው ሲልክ የሚለው አለ አይደለ? 6 ብር ማለት ነው አንዱ። እና ኖርማል ወተት ደግሞ እዚህ ጋር እንደምታዩት ይሄ አይደለም፣ ግን ያው 6 ብር 7 ብር ብቻ ይሄ ነው። ኖ ፕላንት ቤዝድ አይደለም። ኧረ አዎ ይሄውና 7 ብር ከ40 ኦርጋኒክ የሚለው ይሄው አይስክሬም ኮንስ እቺ እንትና ያለችም እቺ ማለት ነው 12 ብር ከ79 ነው። አይ አሪፍ ናት። 12 ፍሬ ነው ብር ከ79 ማለት ነው። ዳቦ ያው ስላይስ ዳቦ አይገርም 4 ብር። ሶፍት ማለት ነው 12 ፒስ 10 ብር ብቻ። አንዱ 12 ናት የምትይዘው 12ቱ 10 ብር። ስትሮ ዘይት ይገርማችኋል 4 ብር ከ69 ነው። ይሄ 4 ብር ከ69 ዶላር። ትልቁ ደግሞ 12 ብር ይሄ ማለት ነው። እና እቃ እንዲህ ከላይ እንዳለ ተጽፏል። አሁን እዚህ ጋር ሶዳ ምናምን፣ ውሃ፣ ኢነርጂ ድሪንክ፣ ፍሌቨርድ ዋተር ይላል። እዚህ ቀጣዩ ደግሞ 8 ቁጥር ላይ ቺፕስ፣ ኩኪስ ምናምን ይላል። 7 ላይ ደግሞ ካንዲ፣ ኮፊ ምናምን ይላል። በቃ እነዚህን አይቶ የሚፈልጉትን ነገር ፈልጎ መግዛት ነው። እዛ ደግሞ 5 ቁጥር ላይ ደግሞ ራይዝ ምናምን ፓስታ አለ። እኔ አሁን ምንድን ነበር የፈለግኩት ሙዝ ምናምን ነው። ቬጂቴብሎች ጋር መሰለኝ አለው። ኦኬ እዚህ ጋር ደግሞ የሚታለ እንዳልኳችሁ ፕላንት ቤዝድ ያው የጾም ማለት ነው። አደራደራቸው ራሱ ደስ ሲል በጌታ ደስ አይልም? እንዴት ደስ እንደሚል ማለት ነው። እኔ እኮ ልገዛ የመጣሁት እኮ 2 ነገር ነው 3 ነገር ነው፣ ግን ዝም ብዬ እሽከረከራለሁ ያው ለእናንተ ለማሳየት ብዬ። ወይን ደግሞ ይታያችኋል። ደግሞ አይዟችሁ ወይን ላስተዋውቅ አይደለም ጠጡም እያልኩ አይደለም፣ ግን ዋጋቸው እኔ 19 ብር 20 ብር ከ17 ብር ጀምሮ አለ እስከ 20 ምናምን እስከ 24 ነው ያየሁት። እንግዲህ ከዚህ ደግሞ እንውጣና
tomato. ዮገርት የት ነበረ? ለልጄ ዮገርት ልገዛ እና ሙዝ ምናምን ልገዛ ነው የወጣሁት። እስቲ መጀመሪያ ዮገርት ልያዝና ግን ይገርማችኋል ሱቅ ምናምን ወጣችሁ ማለት ነው አንድ ዕቃ ለመግዛት ትወጡና 10 ነገር ትገዛላችሁ። ከዛ በኋላ ብር ምናምን ሂሳቡ ላይ ነው። ያው ዴይሊ በተለይ ቶሎ ቶሎ ለሚገዛ ሰው አስቸጋሪ ነው። ምክንያቱም እንደ ቀልድ ወጣችሁ $200 ምናምን መግዛት ማለት አስቡት። በሳምንት እንኳን 2 ቀን ብታረጉት አስቡት በወር ምን ያህል እንደሚመጣ። እንደውም ይሄን ሳወራ ምን ትዝ አለኝ መሰላችሁ? የመጀመሪያዎቹ ቀን እንደመጣባቢ ማለት ነው ሂሳብ ነው በቃ ምደምረው ማለት ነው። አረ አንቺ እንደዚህ እያልሽ እዚህ ሀገር አትኖሪ ራፊ ምናምን ብለውኝ ነው የተውኩት። ማለት የሆነ እቃ ሲገዙ ወይ ልብስ ሲገዙ የሆነ ነገር ሲገዙ ምናምን ማለት ነው እንዴት ይሄን ያህል ብር ይሆናል ምናምን በቃ በኢትዮጵያ ደምረውና እንዴ ለዚህ ይሄን ያህል ብር ምናምን እላለሁ። አንቺ እንዲህ እያልሽማ አትኖሪም እዚህ ሀገር እንደዚህ ነው በቃ ለመጅዋሉ መልመድ አልቻልኩም። በእርግጥ አሁንም ግን የቀነስኩት ነገር አለ እና እሱን ይገርማል በጣም። እነሱ አሁን 5 ብር 6 ብር ምንም ማለት ነው ለነሱ። እኔ ግን በኢትዮጵያ ደምሬያት እንዴ እኔ ያህል ማለት እኮ ነው እላለሁ። ጥልጥ ነገር 10 ብር 20 ብር ሲከፍሉማ ተውት አብዳለሁ። እንግዲህ እስክለምደው ከሆነ ይሆንላቸው። እዚህማ ተውት በቃ። ጾም ላይ ሲሆን አስቸጋሪ ነው። ዳቦ እንኳን እንዴት የጾም ምናምን ነገር ኧረ በጌታ። እስቲ ደግሞ እነዚህ ለነያይ እዚህ ጋር ሳይሆን ቲማቲም፣ ድንች ደግሞ እስቲ እንግዲህ ድንች ነው ይሄ ይታያቸዋል። ኦርጋኒክ ይላል። ኦኬ 5 ብር 4 ብር ከ99 ያው 5 ብር ኦኬ። ነው ያለው በቃ እዚህ ጋር ሽንኩርት ምናምን የለም እንዴ? እዚህ ጋር ደግሞ በቃ በፌስታል አንጠለጥሉና የፈለጋችሁትን ያህል መጠን ከዛ በኋላ እዛ ነው ሂሳቡ የሚደመረው። እነዚህ በፍሬ የሚበትኗቸውን ማለት ነው። ታገኘ እዚያው ኖርማል አለ እና ኦርጋኒክ የሚል አለ። ታያቸዋል አይደል? ኦርጋኒክ እዚህ ጋር ነው ያለው። አረንጓዴ የሆነ ቶሎ ነው የሚበስለው ደግነቱ እና የበሰለ ይዛችሁ ከሄዳችሁ ማበላሸቱ ነው። እሺ 7 ብር ማለት ነው። ጋሪ አልያዝኩም። ያው ትንሽ ነገር ነው የምገዛው ብዬ ስለዚህ በእጅ አንጠለጥላለሁ። አሁን ሽንኩርት ምናምን ላሳያችሁ ነበረ። እዛ ጋር ቲማቲም አለ። ቲማቲም እንኳን እኔ ይታያችኋል 3 ብር ማለት ነው። እቺ 4 አፈር ያስባችሁታል። ለጌታ ስም 4 አፍሬ 3 ብር። አናናስ ይሄ ነገር ምንድን ነው ጌታ?
እስቲ ካሮት ምናምን ደግሞ እንመልከት። ካሮት እንግዲህ ይኸው ደቀቀቅ ያሉት ነገሮች ይሄ 2 ብር 3 ብር ማለት ነው። ይሄ ደግሞ ብር 50 ነገር መሰለኝ። በጣም ነው የምወደው። 9 ብር ነው እንዴ? በእናታችሁ 9 ብር አይገርምም? ኬኮቹ ነው ያቸው በጌታ እንዴት እንደሚያምሩ በስመ አብ በጣም ነው የሚያማምሩት አይደል? እኔ እንኳን ብላክ አልወድም። ጠላ ቂጣ ነው የሚለኝ ስበላው ማለት ነው። ነጭ ነገር ነው የምወደው። እዚህ ጋር ደግሞ ዳቦ ግን በቃ ዳቦ እንዳለ እንቁላል በእንቁላል ምናምን ነው በቃ። ስላይሱ ነው እንኳን መምረጥ ከባድ ነው። ብቻ ግን እቺ ከበደኛ ከስልክ ጋር ማንጠልጠል እንደዚህ ቢይዝ ይሻለኛል በደንብ ለመዞር። ኦኬ የውሃ ዋጋ ላይ ነበር። ፋንዲሻው ነው እንደመጣው ማለት ነው። እንጂ ነው ያልኩት ምን እንደሚያክል በጌታ just for their sale stuff. እዚህ ነው እንግዲህ የምትከፍሉት ቆማችሁ በካርድም ካሽም መክፈል ይቻላል። $4 yes $4 ቅባት ሻምፖ ምናምን እንኳን ሻምፖ ነው ቲክ ቀለም ዋጋ 9 ብር 12 ብር ከ13 ብር አይቻለሁ። ጸጉሬን ተቆረጥኩት ማለት ነው። እንደዛ ነገር ያስፈልገኛል ብዬ አስባለሁ። እስቲ ይሻለኛል ከጸጉር ጌጥ ጋር ትንሽ ስለተገላገል ጸጉሬ በጣም ስለተበላሸ ማለት ነው። በቃ አስጠላኝና ለመንከባከብ ከዜሮ ጀምሮ ይሻላል ብዬ ፓንክ በሉት የተቆረጥኩት ማለት ነው። እስቲ የትኛው ከለር ይሻለኛል? ይሄ አንድ ላይ ነው 5 ብር። ዋው እኔ እኮ አንዱ ፍሬ መስሎኛል። የት ይሻለኛል? ይሄ ይሻለኛል መሰለኝ። ከልብስ አይነት ካስቀያየር ላሳያችሁ ማጸጉሪ ምን እንደመስል ዜሮ በቃ ዜሮ ታውቃላችሁ። ምን መጨናነቅ ነው እንዴ? ተበላሽቷል። ስለዚህ አንድ ላይ ለመንከባከብ አንድ አጭር አንድ ረጅም ከሚሆን እኩል ማድረግ ይሻላል ብዬ ቆረጥ አለኳት። አሁን እንግዲህ ከዚህ በኋላ በዚህም ቪዲዮን መጣ ይሆናል እኮ ጸጉሬ ተስተካክሎ ማለት ነው።
ፊታ ፊት ይታያቸዋል አይደል? 17 ብር 18 ብር ኮልጌት እንኳን በአሁኑ 7 ብር ነው። በኢትዮጵያ እንዳትመቱት እናንተ። እንደኔ በኢትዮጵያ መታችሁ ዋይ የአሜሪካ ኑሮ ከባድ ነው እንዳትሉ። ስንት ተመላልሻለሁ ማለት ነው። ዮገርት አጥቼ እራስቸው ቦታውን አገኘኋት። እስቲ ለልጄ ዮገርት ልግዛለት። የሚፈልገው ግን ያለ አይመስለኝም። እነዚህ ከላይ ያሉት ማለት ነው በማንኪያ ስለሆነ በእጄ ካልያዝኩ እያለ ያስቸግራል። ይሄ ባፉ እንደዚህ ጠጣ ባፉ እንደዚህ ይዞት ይሻለኛል መሰለኝ። እዚህ ጋር ደግሞ በጣም ወደው ነገር ነው። በቃ አይስክሬም የተባለ ነገር ነው። ይታያቸዋል። ይሄ አንዱ 6 ብር ነው። የጾም ምናምን ይኖራል እኮ ያው እንደነዚህ ግን እንደዚህ አይደሉ። ቺዝ ምናምን አላቸው። ይሄም 6 ብር። ቫኒላ ነው ወደው ቫኒላ ደስ እንደሚለኝ በርገር ምናምን ዳቦ የበርገር ዳቦ ስላይስ አይደለም። this one 5 ብር ዳቦ። እኛ እዚህ በቃ ስላይስ መብላት ያለብን ወይ በጥቁር ወይ በነጩ እንጂ እንደሌላው የተነካካ ነው የጾም ምናምን ማለት ነው። ጾም ይሄን ያለው በቃ ይበቃናል። አሁን እንክፈልና ወደ ቤታችን ምንም አልገዛው ማክሽን እንክፈልና ወደ ቤት እንሄድሽ ነው። እዚህ ጋር ነው የምትከፍሉት ካርዳችሁን ማለት ነው። Nicht? Nicht? Okay.
Thank you. Have a good day. ለዚህ ችለው እንግዲህ ወጣ ነው። ያው ትንሽ ዞር ዞር ልበል ብዬ ነው። ሲጀመር ውስጥ ገብታችሁ ማለት ነው ሾፒንግ ውጡ አይልም። በቃ ዝም ብሎ ነው የሚያሽከረክራችሁ እግራችሁን እስኪደክማችሁ ማለት ነው። እና ጨርሰናል። ወደ ቤት እየሄድኩ ነው። ሰብስክራይብ ማድረግ እንዳረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።